ኮማንደር በረከት እባላለሁ። እናም ዛሬ አንድ ታሪክ ላጫውታችሁ መጥቻለሁ። የሚገርማችሁ ነገር በዚህ ስራ ውስጥ ከ45 ዓመታት በላይ አገልግያለሁ። እና እስካሁን ድረስ ከሰራኋቸው ኬዞች መካከል ይሄኛው ኬዝ ለየት ያለ ነበር። ስለ አንድ ስለጠፋች ሴት ላጫውታችሁ። ስሟም ሳምሪ ይባል ነበረ። እሷ ጠፋች በተባለበት ቀን ነበረ ስልክ ጥሪ ደረሰን። እናም የእሷ ኬዝ ለየት ያለ ነበረ። ምን እንደተፈጠረ ለማወቅ የሚያጓጓ ነገር ነው። ታሪኩም እንደዚህ ይጀምራል። ኢንስፔክተር ሄለን፣ መልካም ዜና ይዘሽ እንደመጣሽ ተስፋ አደርጋለሁ። ዛሬ ማታ አይደለም ኮማንደር፣ አንድ ጥሪ ደርሶናል። እናም አንዲት ሴት ጠፍታለች። ስሟ ሳምሪ ይባላል። ጠፋች? መቼ? ትላንት ማታ ኮማንደር። ጎረቤቷ አንዲት ወጣት ሪፖርት አድርጋለች። ሳምሪ ቤቷ ውስጥ እንደገባች ነገር ግን ፈጽሞ እንዳልወጣች ስትነግረን ነበር። ወላጅ፣ ዘመዶች፣ ጓደኛ ወዴት እንደሄደች የሚያውቅ ሰው የለም? ብቻዋን ትኖር ነበር ኮማንደር። የቅርብ ዘመድ የላትም። ስለሱ የሚናገር ሰው የለም። እና ተጨማሪ ነገር አለ። ጎረቤቷ ሳምሪ ቤቷ እንደገባች ከዚያ በኋላ ድጋሚ እንዳልታየች አጥብቃ ትናገራለች። ጉዳዩ ከባድ ይመስላል። እና ትወስዳለች ብለሽ ታምኛለሽ? ከተወሰደችም በተራሱ አይደለም ኮማንደር። ጉዳዩ ቀላል አይመስለኝም። ስለዚህ አሁኑን መንቀሳቀስ ይኖርብኛል። ኢንስፔክተር፣ አንቺ የተወሰኑ ግሩፖችን ይዘሽ እንውጣ። አሁኑኑ ዳይ ተነሱ፣ ወደ እንቅስቃሴ መሄድ አለብን። አሁኑኑ የተወሰኑ ግሩፖችን ይዘን መንቀሳቀስ አለብን። የተወሰኑ የቡድን አባላትን ካቀናጀው በኋላ ወደ ቦታው ላይ መንቀሳቀስ ጀመርን። የተወሰኑ አባላትን ይዤ ዝግጅት ካደረግን በኋላ ወደ ቦታው እንቅስቃሴ ተጀመረ። አንድ 30 ደቂቃ ከተጓዝን በኋላ ቦታው ላይ ደረስን። ቦታውም እጅግ ጸጥ ያለ ቦታ ነበር። የከተማ መውጫ ላይ ያለ ቦታ ነው። ቦታው ላይም ከደረስን በኋላ ቀድሜ ወረድኩና አካባቢውን መቃኘት ጀመርኩ። ሁኔታው እጅግ ጸጥ ያለ ነበረ። አካባቢው ላይ ከተወሰኑ ሰዎች ውጪ ምንም ነገር የሚታይ ነገር የለም። ከዛ በኋላ ነበረ ኢንስፔክተር ከጀርባ የተከተለኝ። ቆመን መነጋገር የጀመርነው። ኢንስፔክተር ሄለን፣ አካባቢው ላይ ለየት ያለ ነገር ያለው፣ ሰዎቹንም ካየሻቸው በጣም ፈርተዋል። ልክ ነኝ አይደል? ይህ ፍርሃት ብቻ አይደለም ኮማንደር፣ እዚህ በጣም የከፋ ነገር አለ። እኔና ኢንስፔክተር ሄለን እየተነጋገርን እያለ በመሃል አንዲት ወጣት መጣች። ይህንን ያየችው ኢንስፔክተር ሄለን ጠጋ ብላ አናገረቻት። የደወልሽው አንቺ ነሽ? አዎ እኔ ነኝ ጎረቤቷ። በትክክል ምን እንደተፈጠረ ንገሪኝ። የዛን ቀን ማታ ሳምሪ ወደ ቤቷ የገባችው ዘግይታ ነበረ፣ ግን እንደገና አልመጣችም። እና ልትወጣ እንደማትችል በምን እርግጠኛ ሆንሽ? እርግጠኛ ነኝ ከቤቷ አልወጣችም። የቤቷን መስኮቶች በየጊዜው ይመለከታለሁ። የሚገርምሽ አንድ ጊዜ ድምፅ ሰምቼ ነበር። ምን ሰማሽ ሊና? የወንድ ድምፅ ነበር የሰማሁት። በቁጣ ውስጥ ያለ ሰው ነው። በጣም ኃይለኛ ቁጣውን ሲገልጥ ነበር። ሁኔታው በጣም ያስፈራ ነበር። ማንን አየሽ? ንገሪ፣ ማንን አይተሽ ነው? በመስኮት ውስጥ የሰው ጥላ ስመለከት ነበረ፣ ግን ከትንሽ ደቂቃ በኋላ ሁሉ ነገር በጸጥታ ተሞላ። ኢንስፔክተር፣ ያ ቤት አሁኑኑ መፈተሽ አለበት።
አይ ወደ ውስጥ መግባት የለባችሁም። ሁሉም አባላቶች እንዲዘጋጁ ነገርኳቸው። ያላቸውን ነገር እንዲያዘጋጁና መሳሪያዎቻቸውን፣ ባትሪዎቻቸውን እንዲያዘጋጁ ነገርኳቸው። ይሰማል? ሁላችንም ወደ ቤት ውስጥ እንገባለን። ስለዚህ ተዘጋጁ። ምንም አይነት ስህተት እንዳይፈጠር። ይሰማል አይደል? ሁላችንም ወደ ቤቱ ለመግባት ተዘጋጀን። ቡድን አባላቶቼን ይዤ እንቅስቃሴ ጀመርኩ። በቀስታ ወደ ቤቱ ቀረብን። ሁሉም መሳሪያውንና ባትሪውን አቀናጅቶ ይዟል። ሁሉም በተጠንቀቅ እየጠበቀ ነበረ። ከዛ ወደፊት ቀድሜ የበሩን እጄ ተያዝኩት። ከዛ ነበረ ከቤት ውስጥ አንድ ድምፅ የተሰማው። ኢንስፔክተር ሰማሽ ድምፁን? አዎ፣ ምንም ይሁን ምን አሁንም ውስጥ ነው። ለቡድኑ ምልክት ሰጠው። ሁሉም በተጠንቀቅ ተዘጋጀ፣ መሳሪያውን አዘጋጅቶ። እኔም ወደ ኋላ ተመልሼ ለአንዱ ፖሊስ ትዕዛዝ ሰጠው። በሩንም ሰብሮ እንዲገባ ምልክት ሰጠሁት። ከዛ ነበረ በሩን ሊሰብር ፖሊሱ ወደፊት የተጠጋው። አንድ ሁለቴም ከሞከረ በኋላ በሩ ተሰበረ። ፖሊሱም ወደ ኋላ ተመልሶ በተጠንቀቅ መሳሪያውን ይዞ ቆመ። ሁሉም በጸጥታ እንዲቆሙ ምልክት ሰጠዋቸው። ከዛ በኋላ ነበረ ባትሪዎቻችንን አብርተን ወደ ውስጥ የገባ ነው። ኢንስፔክተር፣ ጉዳዩ ከባድ ይመስላል። እንደምታዩ ቤቱ ጨለማ ነው። ስለዚህ ሁላችሁም በተጠንቀቅ አካባቢያችሁን ቃኙ። ስለዚህ ዳይ ወደ ቤቱ ፍተሻ መግባት ይኖርብናል። ቤቱ ባዶና ጨለማ ነበረ። አዋራም ከቦታል። እጅጉኑ የሚቀዘቅዝ ድባብ የነበረው ቤት ነበረ። ከዛም በቤት ውስጥ ፍለጋ ተጀመረ። ያሉትን ነገሮች መቃኘት ጀመርን። የተወሰኑ ያክል ደቂቃዎች እዛው ፊት ለፊት ያሉን ክፍሎችን መቃኘት ጀመርን። አንድም አሻራ ልናገኝ አልቻልንም ነበር። አካባቢውን መቃኘት ጀመርን። ያሉ ነገሮችን መዳሰስ ጀመርን። ግን አንዳች ነገር አላገኘንም። ምንም ነገር የለም ኮማንደር፣ ፍንጭ የለም፣ እንደጠፋች ነው። እንዴት አንድ ነገር እንኳን ማግኘት ያቅተናል? እንዴት ነገሮችን መፈለግ ያቅተናል? በጣም የሚገርም ነገር እኮ ነው። ኢንስፔክተር ሄለን ያንን ነገር ከተናገረችኝ በኋላ ሁኔታዎችን ለማጤን ወሰንኩ። በዛ መሃል ነበረ በአይኔ ነገሮችን እየፈለግኩ እያለ የቤቱ ጥግ ላይ አንድ ክፍል ያየሁት። ክፍሉ እጅግ ጨለማ ነበረ፣ ቀዝቃዛም ይመስላል። ከዛ ነበረ ለኢንስፔክተር ሄለን ትዕዛዝ የሰጠዋት። ኢንስፔክተር፣ ያንን ክፍል ፈትሹ እስኪ፣ ቃኙ ምን እንዳለ ውስጥ። እዚያ ውስጥ በጣም ጨለማ ነው ኮማንደር። የእጅ ባትሪ አለ? ኢንስፔክተርን ከላኳት በኋላ እኔ ክፍሉ ጥግ ላይ ቁጭ ብዬ ነበረ። በዛ መሃል ነበረ አንድ ነገር ያስተዋልኩት። አንድ የተሰበረ የመጽሐፍ ማስቀመጫ ስር አንድ ቴፕና አንድ ካሴት ተቀምጧል። ወደ ቦታውም ጠጋ ብዬ ካሴቱን አነሳሁት። ሁለቱንም ካነሳው በኋላ ሬዲዮን ከጠራረኩኝ በኋላ ወደ ቅርብ ወደሚገኝ ሶኬት ጋር ሄጄ ሬዲዮን ሰካሁት። ከዛ ነበረ ካሴቱን አስነስቼ መስማት የጀመርኩት። ምን ደብቀሽ ይሆን ሳምሪ? እናቴ ሁልጊዜ ምርጡን ፍቅር እንዲኖረኝ ትፈልጊ ነበር። እማ ለአንቺ ያለኝን ፍቅር በግጥም ለእናትነት ፍቅርሽ ህልፍ ዓመታት ኖረሽ ለአንቺ ብታዘዝሽ እግርሽን እያጠብኩሽ ጊዜ ብስምሽ ምን ባንቀባረረሽ በውድ ዕንቁ ስጦታ ልክስሽ አልችልም እማ ያንቺን ውለታ። ውበቴ ነሽ ማህረጌ፣ ፈገግታ ሳቄ፣ ደስተኛ እንድሆን እንድታይ ደምቄ
አድለኝ ባኖርሽ በዛ ጥሩ አድቅንቁ አይሆንም እንዳንዱ እንደ ፍቅርሽ ብቁ ውድ ቃል ባሰባጥር ባቆለጳጵስሽ የሚገልጽሽ የለም አይገኝም ልክሽ እማ ካደረግሽልኝ የአንዱ እንኳን ግማሽ ክፍያው ስንት ነው? ምንድን ነው ምላሹ? አንቺ መሳይ የለም የሚወዳደርሽ በዚህ ምድር ልዩ አንድ አንቺ ብቻ ነሽ። እማ ፍቅር እንዲኖረኝ ትፈልጊ ነበር፣ ልብን የሚሞላ አይነት ለኔ ያለምሽ አይነት። ሞከርኩ፣ በእውነት ሞከርኩ። ሁሉንም ነገር ሰጠሁት። እኔን እንዲያይ እኔ እንደወደድኩት እንዲወደኝ ለማድረግ ሞከርኩ። ግን በጭራሽ እንዲሆን አልፈለገም። ጊዜ ለማሳለፍ ብቻ ለአንድ ሌሊት ተጠቅሞ ጠዋት መፈጠሬን የሚረሳ ሰው ሆነ። ልጅ ልሰጥሽ ፈልጌ ነበር እናቴ፣ ያንን ደስታ ልሰጥሽ እንድትኮሪብኝ ለማድረግ ፈልጌ ነበር። ግን እንዴት እችላለሁ? ያመንኩሽ ሰው ህይወት እልሜን ከቶ አደረገው። ያለምኩሽ ሰው ሰበረኝ። እኔን ሳይፈልገኝ ፈልግሻለሁ ብሎ ዋሸ። ምንም እንዳልሆንኩ ነገረኝ እና ከዚያ ሄደ። ልክ እንደዛ ምንም እንዳልሆንኩ ምንም እንኳን በጭራሽ ጠቃሚ እንዳልነበርኩ። እናቴ እዚህ ህይወት ጨለማ ነው፣ በጣም አስጠይ ነው። እማ ሁልጊዜ ጠራሻለሁ ግን መልስ አትሰጪኝም። እባክሽ የሆነ ነገር በይ። እባክሽ እዚህ እንዳለሽ ብቻ ንገሪኝ፣ እንደምትሰሚኝ ንገሪኝ፣ ብቻዬን እንዳልሆንኩ ንገሪኝ። ምክንያቱም እቅፍሽን እናፍቃለሁ። አለበለዚያ ህይወቴን መምራት አልችልም። በቃ እማ እፈልግሻለሁ እናቴ። አንድ ጊዜ ብቻ እዚህ ነኝ ስትይኝ መስማት እፈልጋለሁ። እማ አቤት ልበልሽ፣ እቅፍሽን ላገኝ። ሁኔታው ቢከብደኝም አምኖ ከመቀበል ውጭ አማራጭ የለኝም። ግን የሚሰማኝን አላጣውም። አንድ እንዳለኝ ሁልጊዜ አብሮኝ የሚሆን የሚገርምሽ ዝምተኛ ነው። ዝምታው ቢያስፈራኝም ያለሁበትን የሚያውቀው እሱ ብቻ ነው። ጥሎኝ አልሄድም። ኖ ኖ ኖ ኖ ኖ ሳምሪ፣ አይሆንም 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 አይሆንም። ይህንን ድምፅ የሰማችው ኢንስፔክተር ሄለን ደንግጣ ወደ ክፍሉ ተመልሳ መጣች። ኮማንደር፣ ምንድን ነው? ምንም አይነት ምላሽ ልሰጣት አልፈለኩም ነበረ። ሁኔታውን እያዳመጥኩ ስለነበር ትኩረት አልሰጠዋትም። እጆቼም የተንቀጠቀጡ ነበር። ግን እማ አንቺን ብለሽኝ ሄድሽ፣ እሱም ከዳኝ። ማንም የሌላት ብቸኛ ሰው ሆንኩ። አይገርምም እማ? ውዴ መናገር ይፈልጋል። ኮማንደር፣ ይህንን ማየት አለብህ። ምንድነው ኢንስፔክተር? ምን ተፈጠረ? ምንም አይነት ምላሽ ልትሰጠኝ አልፈለገችም ነበር። ቀጥታ ወደ ክፍሉ ነበር ሄደችው። እኔም ተከትያት ወደ ክፍሉ ሄድኩኝ። ክፍሉ ውስጥ ከገባው በኋላ በስተቀኝ በኩል አንድ ካሴት አገኘሁኝ። ካሴቱም የመጨረሻ ቃል ይል ነበረ። ከዛ ነበር ዞር ስል የሚያስደነግጠውን ነገር የተመለከትኩትኝ። ሌላ ቃል ምንም መናገር አልፈለኩም ነበረ። ኢንስፔክተሯን ተናገርኳት። ኢንስፔክተር፣ ይህንን ካሴት አሁን ነው ክፈችው። ኢንስፔክተር እሺ ብላ ተቀበላኝ። ካሴቱን ከፈተችው። ካሴቱም ላይ ጓደኛዬ አሁን መቀጠል ትችላለህ የሚል መልእክት ነበር የነበረው። ከትንሽ ደቂቃ በኋላ ጓደኛዋ ድምፁን ከሞራረደ በኋላ ድምፁን ከፍ አድርጎ ተናገረ። አይገርምም እማ? ውዴ መናገር ይፈልጋል። ውዴ
ተናገር። ዝምታ ይብቃ። ተናገር ውዴ። ከዛ ነበረ ቴፑ መስራት ያቆመው። ዞር ብለን ስናይ የሳምሪ ሬሳ መሬት ላይ ነበረ። ከጎኗ ደግሞ ያ ግርማ ሞገስ ያለው ጓደኛዋ ነበር። እሱም የጣሊያኑ ስሪት ማካሮቭ ሽጉጥ ነበር።